ወይስ አንሶላ ቀየርሽላቸው? እሰይ ምን አገባሽ? ምን ይመለከትሻልና ነው? ባልሽን እኮ ከሌላ ሴት ጋር አየው። ለእኔ ያዘንሻት መሲብ ለራስሽ እያመቻቸሽ ጭልፋ ይህና ሞኝሽን ፈልጊ። እሺ እኔ ሀዊ ነኝ ውዴ። ባልሽን እኮ ከሴት ጋር አየው ብለሽ አንቺ የኔ ጓደኛ ስለሆንሽ መተሽ ስለነገርሽኝ የምሰማሽ መስሎሽ ነው? ኖ ውዴ፣ እኔ ባሌ ነው ማምነው እንጂ አንቺን አላምንሽም። ኦኬ፣ አንቺ ለራስሽ መንገድሽን እያመቻቸሽ ነው። ያው ባለ ትዳሮች ልንገራችሁ፣ አንድ ጓደኛሽ መታ ባልሽ ጠየቀኝ። አንድ የሴቶች ባህሪ ነው። ባልሽ አስገድዶ ሊደፍረኝ ነበረ ቢሉሽ ባልሽን ከሌላ ሴት ጋር አየው ብላ መታ ከነገረችሽ ባልሽን አፍቅረዋለች ማለት ነው። ልንገርሽ ብዬ ነው። እኔ ነው ምን አገባኝ? ምን ባልሽን አፍቅረዋለች፣ ወደዋለች፣ ትፈልገዋለች። ከአንቺ ጋር አፋታ ማግባት ትፈልጋለች። እያመቻቸች ነው ወይ? እሱን ጠይቃው እምቢ ብለዋል። እምቢ አላት ማለት ነው። እምቢ አላት፣ አልፈልግሽም አላት። እኔ ከባሌ ውጪ ከሚስቴ ውጪ አንቺን አልፈልግሽም ሲላት ነው እንደዛ ብላ የመጣችው። ቀድማ መናገሯን እሱ እንዳይነግርሽ ልንገርሽ ብዬ ነው ውዴዋ። ኦኬ ምላሳም፣ ሁላችንም ምላሳም ነን ውዴ። ምላስ ከሌለሽ ማውራት አትችይም። ሁላችንም ምላሳም ነን። ወረኛ የአንቺ ቡና ላይ ሆኖ ነው እንጂ እኔ አሁን ቡና የጠጣው ሰው ማውራው የለኝም። ሶ ላይቭ ላይ ነው መጥቼ ማውራው። አንቺ ግን ቡናሽን አቀርረሽ ማለት ስንቱን ስታሚ ነው የምትዩ። እኔ እንኳን በአደባባይ ነው ማየማው። ምን ብርቅ ነው ስታወሪ ነው ስትደባድብ የምትዩ። አታሽቃብጡ። በቃ የሆነ ራሳችሁን እንደንትን አትዩ። እሺ ውዴዋ፣ እውነቱን ያለው ነገር ነው። በቃ ሁላችንም እናወራለን። ምላሳም ነን። በቃ የኔ ላዩ ላይ ስለሆነ ነው። የኔ ደግሞ ገንዘብ ነው ውዴ። መኒ ፓወር ይባላል። መኒ ነው የኔ። አንቺ ስራ መስራት ይደክምሻል? አይደክምሽም። እኔም ወሬ ማውራት አይደክመኝም። እዚህ ያወራው ልጆች የሚገዙ ቪዲዮዎች ና ያሉ መጥተው በዋትሳፕ ያወሩኛል ምናምን። ካላስ በቃ የዛን ሰዓት እኔ ስራዬን እየሰራው አወራለሁ፣ ፈታ አረጋቸዋለሁ። ፈታ እያለን እንገባያያለን ማለት ነው። ኦኬ ኦኬ ሚንስ ኦኬ። አቤት ምላስ! ይሄንን ቢኖርሽ እንደው ቤት ባልተቀመስሽ ነበረ። ምላሴ ነው ዛሬ ላይ ያኖረኛለው ውዴ። ከሰው በታች ሳያደርገኝ ከሰው በላይም ሳያደርገኝ የሚያኖረኝ። ሶሪ ኦኬ። ከሰው በላይም አላደረገኝም፣ ከሰው በታችም አላደረገኝም። ከሰው እኩል ስለሚያኖረኝ ምላሴ ደስ ነው የሚለኝ። እወደዋለሁ። ኦፕሴ ቴንክ ዩ ማይ ላቭ። አዎ ደህና ናት ሚጣዬ። ትንሽ አሟት ነበር፣ አሁን ደህና ናት። ክብሩ ይስፋ ለመድኃኒዓለም። ኪያ ደግሞ ምን ልትሆን ነው አበባ የምትወረውርብኝ? አንተ ደግሞ ደህና ነገር አይወጣክ መቼውንም እንደሰው እንኳን ማለት ነው። ሁሌ እየመጣክ አይስክሬም እና ይሄ አበባ ነው እዛ ውሰድና ትከሎኔ። ምን ላረገው ነው ወደዚህ የምትወረውርብኝ? ችጋራ ደግሞ ደህና ነገር እንኳን አይወጣክም እኮ። ኧረ እንደው ምን ጉድ ነህ? እዛው ብለው አይስክሬምንም ምን ጉድ ነው? አበባ ዝም ብላችሁ አትላኩብኝ። እዛ ያዙት። ምን እኔ ለቃቃሚ መስላችኋለሁ እንዴ? ስታዩ ሄዱ አንድ አበባ የሚሉት አሉ፣ ለነሱ ስጡ። አለቀበት። የለውም እኮ የደሃ ቅምጥል ከወገቡ ቅምጥል አሉ። ደግሞ በህግ አምላክ ሄች ናውጣ። እንዳውም ሻርሙጣ እኮ ሹፎን አሸጥም ውዴ። ልንገርሽ ብዬ ነው እኔ። ያው ምን አገባኝ ሆን ልብስ ሽፎን ሺቲ አሸጥም። እሷ ዝንጥ ብላ ጥፍሯን ወረድ አድርጋ ቀሚስ፣ አጭር ቀሚስ ትለብሳለች። ከዛም በኋላ ተረከስ ጫማ ነው የምትለብሰው ምናምን ነው እንጂ ሺቲ አሸጥም። ኖ ተመችቶታል የኔ ጭወት ባሌ። አታስቤ ውዴ፣ የኔ ጭወት ማለት ነው። ገንዘብ እስካመጣ ድረስ በጥሩምባም ልጩ ማን ምን አገባው? አንቺም አለሽ አይደል እንዴ? ባልሽ መች አፈረብሽ? ሽንት ቤት ስታጥቢ ባልሽ መች አፈረብሽ? አንቺ የሰው ቤት ሰርተሽ ገንዘብ ስታመጪ አፍሮብሻል? አላፈረብሽም። እኔንም አያፍርብኝም በጭወቴ ውዴ። ገንዘብ ነው። ኦኬ ኦኬ ሀቢብቲ። እሱም ሰርቶ ሲመጣ አላፈርኩበትም ገንዘብ ስለሆነ እንጂማ እኮ ብንችል ተኝተን ነው የምንውለው ውዴ። ግን አንችልም። አም ሶሪ ልንገርሽ ብዬ ነው። እኔ ምን አገባኝ ነው። አሁን አዲስ ቀሚስ መጥቷል፣ ላሳያችሁ ነው። የለሽም
ኦኬ ከሰው አልበልጥም፣ ከሰው አላንስም። እኔን የምትመስል ሴት እዚች ምድር ላይ ስለሌለች ከማንም ሰው ጋር ራሴን አላወዳድርም። አሎ መስፍኔ፣ አሎ አሎ መስፍኔ፣ እድሜ ልካችሁን ባል አታገኙም። ለምን ሰው ትንቃላችሁ? ሰውን የምትንቁ ሰዎች መቼም ባል አታገኙም። ቁማችሁ ነው የምትቀሩት ማለት ነው። ለምን? የሰው ልጅ ክብር ይፈልጋል። ትዳር የምትፈልጊ ከሆነ ክብርን ልመጂ፣ ክብርን ወቂ። ሁለተኛ ነገር ለራስሽ ማለት ነው ትልቅ ቦታ ስጪ። ካለበለዚያ ርካሽ ነሽ። ርካሽን ነገር ደግሞ ማንም አይፈልግም። አምሳሪ የሰው ልጅ ሁሌም በሰውነቱ ውድ ነው። ራስሽን ካረከሽ ግን ርካሽ ነሽ። ሚጣ ደህና ናት ውዴ። እሺ ውዴ፣ አሁን ማለት ነው እኔ እንደዛ ነው ውዴ። በተለይ የጓደኞቻችሁን ባል የምትወስዱ ሴቶች ማለት ነው መቼም ሰው አትሆኑ። የጓደኛሽን ባል ከተመኝሽ አንቺ ቀሽም ነሽ፣ አትረቢ። መቼም ሰው አትሆኝም። አግብተሽም እንደ ወር አቆይም። ልንገርሽ ብዬ ነው። ሰራ ነው። እሺ አሁን 5 ደቂቃ እናወራለን። ከ25 ሲሆን ማለት ነው ኮሜንት ላይ ጻፉልኝ። እኔ ትንሽ ወሬ ሳወራ ስሜታዊ ስለመሆን ንገሩኝ። እሺ ከ25 ሲሆን 25 ብላችሁ ጻፉ። እሺ አሁን ከ21 ደቂቃ ነው። ቀስ ብለሽ አውሪ ምናምን ለምትሉ ደግሞ መውጣት ትችላላችሁ ካልተመቿችሁ። ሁኮሊዮ ሀቢብቲ አለመምጣት አለማየት ትቻለሽ። እኔ ኦኬ አሁን እኔ የማይመቸኝ ቦታ አልቆምም ውዴ። እኔ ካልተመቸው ሺዮ ካንጎ አውት። እኔ ለሚወዱኝ ነው የማወራው። እኔ እንደዚህ የጨውኩ ሳውራ የምመቻቸው ሰዎች አሉ። የሚወዱኝ ይመቻቸዋል። እኔ ለእነሱ ነው የገባሁት ውዴ። ከአንቺ ጋር ምን አገባኝ? እኔ 25 ደቂቃ ሲሆን 25 ጻፉ ነው ያልኩት። አሁን መች አልኩ እኔ ላውራበት? ኦኬ 25 አልሞላም። ከ21 ደቂቃ ነው ገና 4 ደቂቃ አለን። ምን ነው ሸዋ? ኧረ ዝም በይ። በቤቴ ውዴ፣ በቤቴ አንቺ እኮ ትንሽ ቆይተሽ ቤቴ መጥተሽ ቤትሽን ልምራልሽ ትያለሽ እኮ። በቤቴ ውዴ። ምን ቤት ነሽ እና ነው አንቺ ዝም በይ የምትይኝ? አንቺ ጭልፋ ጎንፎ ምን ቤት ነሽ? ምን አገባሽ በቤቴ? ካልተመቸሽ ዩ ካን ጎ አውት። በተለይ የምትጠሉን ለምንድን ነው ቤታችን የምመጡት ግን? አስመሳይ፣ ቀጣፊ፣ ሌባ። ምን ማትወዱን ከሆነ ምንድን ነው የምትሰሩት ቤታችን? ቀጣፊ፣ ሌባ። ባልሽ ላግባሽ አለ ዞር ራሱ ባልሽ ማለት ነው። ኩሩ ነው እኮ ባል ውዴ። ከፈለገም አገልግሎት